መንፈስ ቅዱስ ከሦስቱ አካላት አንዱ ሲሆን በባህሪ በፈቃድ በመለኮት ከአብና ከወልድ ጋር እኩል የሚሰገድለት የተካከለ ዘላለማዊ አምላክ ማለታችን ነው። ይህንን አስተምሮ በኦርቶዶክሳውያን በተለይ በኦርቶዶክስ ተዋሕዶ ዘንድ የታወቀና ይሄ የማይናወጥ ዘላለማዊ ሁልጊዜ የጸና ትምህርታችን ነው። ሦስቱ አካላት ስንል አንዱ ካንዱ አይበልጥም፣ አንዱ ካንዱ አያንስም። በክብር በስልጣን በካህሊነት በገዥነት በአምላክነት እኩል ናቸው ማለታችን ነው። በተለይ ደግሞ ቅዱስ ቴዎዶጦስ በሃይማኖተ አበው እንደነገረን መንፈስ ቅዱስ ከሦስቱ አካላት አንድ ነው ስንል እርሱም ከአብ የሰረጸ የተገኘ የወጣ ከአብ ከወልድ ጋር ዘወትር በአንድ ክብር የሚመሰገን የሚያድን የባህሪ ገዥ ነው ብለን እናምናለን። መንፈስ ቅዱስ መሰረተ ሕይወት ወሃቤ ጸጋ ምእመናንን የሚያንጽ የሚያነጻ የሚቀድስ ማለታችን ነው። እንግዲህ እግዚአብሔር በባህሪው ቅዱስ ነው። መንፈስ ቅዱስም የቤተ ክርስቲያናችን መሪ፣ ለምእመናንን ኃይል የሚሰጥ ምስጢርን የሚገልጥ ረቂቅ የማይታይ ማለታችን ነው። መንፈስ የሚለው ትርጉም ሲተረጎም ረቂቅ የማይታይ ማለት ነው እና መንፈስ ቅዱስ ስራ ሲያሰራ ስራው የሚታይ የሚገለጥ ግን በአካል ማየት መዳሰስ የማንችል ነገር ግን ስራውን ሲሰራና ስራ ሲያሰራ የሚታወቅ ማለታችን ነው። መንፈስ ቅዱስ ስንል ከአብና ከወልድ ጋር ዓለምን የፈጠረ እግዚአብሔር ማለታችን ነው። ብዙ ሰዎች መንፈስ ቅዱስን ለብቻ አብ ለብቻ ወልድ ለብቻ አድርገን እንደምናደርገው የሚስሉ ካሉ ስህተት ነው የሚሆነው። መንፈስ ቅዱስ ከአብና ከወልድ ጋር ዓለምን የፈጠረ እግዚአብሔር ፈጣሪ ነው ማለታችን ነው። በተለይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ስናነብ ፈጣሪነቱንም ሕይወትነቱንም ያሳየናል። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ የሚለው አባቶቻችን ሲያብራሩ ሲተረጉሙልን ፈጣሪ መሆኑን የሚያሳየን ነው። ሕይወት ሰጭ መሆኑን የሚያሳየን መሆኑን በዚህ አባቶቻችን ይነግሩናል ማለት ነው። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር ዓለምን የፈጠረ እግዚአብሔር ነው ብለን እናምናለን። መንፈስ ቅዱስ በአብና በወልድ ህልው ሆኖ የሚኖር ነው፣ ወይም ከአብና ከወልድ አይለይም። ከአብና ከወልድ የተለየበት ጊዜም የለም። መንፈስ ቅዱስ ማለት ቅድመ ዓለም የነበረ ማዕከለ ዓለም ያለ ድህረ ዓለም የሚኖር እግዚአብሔር ማለታችን ነው። ስለዚህ እግዚአብሔር መንፈስ ቅዱስ ማለታችን ዓለማትን የፈጠረ ዓለማትን ያስገኘ ዓለማትን ፈጥሮ የሚያኖር አምላክ እያልን ነው። ሊቁ በሃይማኖተ አበው ቅዱስ ባስልዮስ ዘቂሳርያ መንፈስ ቅዱስኒ ህልው ውእቱ በአብ ወወልድ እለ አልቦሙ ጥንት ነው ያለው። መንፈስ ቅዱስም ጥንት በሌላቸው በአብና በወልድ ህልው ነው ብሎ ነው የነገረን። ስለዚህ ቤተክርስቲያናችን ስለ መንፈስ ቅዱስ ስታስተምር መንፈስ ቅዱስ በአብና በወልድ ህልው መሆኑ አረጋግጣ ትነግረናለች ማለት ነው። ወደ መጽሐፍ ቅዱስ ስንመጣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ሲያዛቸው አብ ወልድ መንፈስ ቅዱስ ህልዋን መሆናቸው፣ አብ ወልድ መንፈስ ቅዱስ የማይለያዩ መሆናቸው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንዲህ ነበር ያላቸው፣ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ነው ያለው። ስለዚህ አብ ወልድ መንፈስ ቅዱስ እንደማይለያዩ በምናከናውናቸው የሚስጥራት ሥራ ሁሉ አብ ወልድ መንፈስ ቅዱስ አንድ መሆናቸው፣ ወይም አብ ስንጠራ ወልድም መንፈስ ቅዱስም እንደሚጠሩ፣ ወልድ ስንጠራ አብም መንፈስ ቅዱስም እንደሚጠሩ፣ መንፈስ ቅዱስ ስንጠራ አብም ወልድም እየጠራን መሆኑ በዚህ ማየት እንችላለን። የቅዱስ ዮሐንስ ወንጌል ደግሞ ስንመለከት እንዳው ጌታችን መድኃኒታችን ኢየሱስ ክርስቶስ ወመጽኦ ጰራቅሊጦስ ዘአነ እፌኑ ለክሙ እምኀበ አብ ውእቱ ሰማዕቴ ብሎ ነግሯቸዋል ቅዱሳን ሐዋርያት። እዚህ ላይ የምናየው ህልዋን መሆናቸው መንፈስ ቅዱስ በአብና በወልድ ህልው መሆኑ በተለይ ማየት እንችላለን። ወመጽኦ ጰራቅሊጦስ ዘአነ እፌኑ ለክሙ እምኀበ አብ ውእቱ ሰማዕቴ የሚለው ጰራቅሊጦስ የሚለው መንፈስ ቅዱስን ነው። ዘአነ እፌኑ እያልን ያለነው ወልድ ኢየሱስ ክርስቶስን ነው ራሱ ማለት ነው። እምኀበ አብ ብሎ ደግሞ አብ ከአብ እምልክላችሁ እያለ የነገረን መሆን በዚህ ማረጋገጥ እንችላለን። ህልዋን ናቸው ስንል አንዱ ካንዱ እንደማይታጣ አንዱ
ሲጠራ አንዱ በአንዱ እንደሚኖር ወይም አብ ወልድ መንፈስ ቅዱስ እንደማይለያዩ ህልዋን መሆናቸውን በዚህ ማረጋገጥ እንችላለን። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ያለው ስንመለከት ነው። እንዳውም እንደዚህ ይላል። በተጨማሪ ደግሞ ወባህቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ውእቱ ይሜሄረክሙ ሁሎ ይላል። አሁን ይህንን ስንመለከት ጰራቅሊጦስ መንፈሰ ጽድቅ የእውነት መንፈስ ብሎ መንፈስ ቅዱስ ይነግረናል። ዘይፌኑ አብ በስሜ የሚልክላችሁ እያለ እየነገር ያለ ወልድ ነው። አብ የሚለውን ደግሞ እየነገረን ያለ። ስለዚህ ህልዋን መሆናቸው ቤተክርስቲያናችን በዚህ አምና ታስተምራለች ማለት ነው። መንፈስ ቅዱስ እንደ አብና እንደ ወልድ ስልጣን ያለው የሚሰገድለት አምላክ። እንዳውም በቤተክርስቲያናችን ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ ብለን የምናመልከው፣ ሰግድ ለአብ ወወልድ ወመንፈስ ቅዱስ ብለን የምናስተምረው ለአብ ለወልድ ለመንፈስ ቅዱስ የባህሪ አንዲት የሆነች ስግደት እንሰግዳለን። የባህሪ ስግደት፣ የአምልኮ ስግደት፣ ለአምላክ የሚገባ ስግደት። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ይሄ ማለት ግን ሶስት አማልክት ማለት አይደለም። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን እያለን እንሰግዳለን። ስለዚህ አምላክነቱን ያሳየናል። ቅዱስ አውሊዱስ በሃይማኖተ አበው ምዕራፍ 39 ቁጥር 5 ላይ ስንመለከት ወመንፈስ ቅዱስኒ ይሴባ ስብሐተ አብ ወወልድ ያለ መንፈስ ቅዱስም እንደ አብ እንደ ወልድ ባለ ምስጋና ይመሰገናል ነው ያለ። ስለዚህ ለአብ የምንሰጠው ምስጋና፣ ለወልድ የምንሰጠው ምስጋና፣ ለመንፈስ ቅዱስ የምንሰጠው ምስጋና እኩል ነው፣ የተለያየ አይደለም። አብ ለብቻው የሚመሰገንበት፣ ወልድ ለብቻው የሚመሰገንበት፣ መንፈስ ቅዱስ ለብቻው የሚመሰገንበት የለም። አብን ስናመሰግን ወልድን እያመሰገንን ነው። በባህሪ በምስጋና በአምልኮ አይለያዩማ። መንፈስ ቅዱስን ስናመሰግን ልክ እንደዚሁ ነው። ለወልድም ለአብም እያመሰገን ነው። ስለዚህ ወመንፈስ ቅዱስኒ ይሴባ ስብሐተ አብ ወወልድ ስንል መንፈስ ቅዱስም እንደ አብ እንደ ወልድ ባለ ምስጋና ይመሰገናል ስንል አንድ ስልጣን ያላቸው መሆኑ፣ አንድ ምስጋና የሚገባቸው መሆኑ፣ አንድ አምልኮ የሚገባቸው መሆኑ ለማረጋገጥ ነው። አብ ወልድ ባሉበት ሁሉ መንፈስ ቅዱስ አለ። እንዲያውም ቅዱስ ባስልዮስ በሃይማኖተ አበው ምንድን ነው ያለን? አብ ወልድ ባሉበት አለ መንፈስ ቅዱስም በዚያ እናገኘዋለን ይላል። ስለዚህ በአብና በወልድ ያለው የመለኮት ልዕልና በመንፈስ ቅዱስም አለ ብሎ ነው የሚመሰክርልን። መንፈስ ቅዱስ ብለን ስንጠራ ከአብ ከወልድ ጋር እኩል ስልጣን ያለው፣ እኩል ስግደት የሚገባው፣ እኩል ምስጋና የሚገባው የባህሪ አምላክ ገዥ ማለታችን ነው። አባ ሕርያቆስ በቅዳሴ ማርያም ላይ ኢየኤዙዞ አብ ለወልዱ በከዊነ አብ ወኢየአቢ ወልድ በከዊነ ወልድ ወመንፈስ ቅዱስ ርይ ውእቱ ይላል። አብ አባት ስለሆነ ወልድን ያዘው፣ ወልድ ልጅ ስለሆነ አብ ደግሞ አባት ስለሆነ አያዘውም። መንፈስ ቅዱስም የተካከለ ነው፣ እኩል ነው። አብ ወልድ መንፈስ ቅዱስ በስልጣን በባህሪ በአገዛዝ በመለኮት የሚሰገድላቸው እኩል አንድ ናቸው እንጂ የተለያዩ አይደለም። ስለዚህ መንፈስ ቅዱስ እንደ አብና እንደ ወልድ ስልጣን ያለው አምላክ ነው። መንፈስ ቅዱስ እግዚአብሔር ነው ብላ ቤተክርስቲያናችን ታስተምራለች ማለት ነው። መንፈስ ቅዱስ እንደኛ ቤተክርስቲያን ጰራቅሊጦስ ይባላል። ጰራቅሊጦስ የሚለው ግሪክኛ ቋንቋ ነው። ሲተረጎም ወይም ቤተክርስቲያናችን ሲብራራ መጽንዒ የሚያጸና ተብሎ ይተረጎማል። ይሄ ማለት ምን ማለት ነው? በዚህ ዓለም ላይ ያለው መከራ ተቀብለን ለመኖር የሚያስችለን የሚያስታግሰን ለመጽናት የሚረዳን እንድንበረታ የሚያደርገን ኃይል ማለት ነው። በተለይ ቅዱሳን አባቶቻችን ሐዋርያትን ስንመለከት ኃይለ መንፈስ ቅዱስ ከመቀበላቸው በፊት ለሞትም ለስራትም ለልዩ ልዩ ሁኔታዎችም ሁሉ ካንተ ጋር አብረን እንሞታለን፣ አብረን እንታሰራለን ሲሉ እንደነበረ ተዘጋጅተው እንደነበሩ የሉቃስ ወንጌል 22 ላይ ስናነብ እናገኘዋለን። ነገር ግን በሌላ ታሪክ ደግሞ ስንመለከት በተለይ ቅዱስ ጴጥሮስ ከዕለታት በአንድ ቀን ፈተና ሲገጥመው አንተ የገሊላው ደቀ መዝሙር ነህን ተብሎ ሲጠየቅ አላውቅም አይደለሁም ሲል እናገኘዋለን።
ይህን ለምንድን ነው ስንል የመንፈስ ቅዱስን ኃይል የሚያጸና መጽንዕ የሆነውን ኃይል አለማግኘቱን የሚያሳየን። ከርደተ መንፈስ ቅዱስ በኋላ ግን መንፈስ ቅዱስ ከወረደላቸው በኋላ መንፈስ ቅዱስ ከተቀበል በኋላ ይሄ ማለት ኢየሱስ ክርስቶስ ከተነሳ በ50ኛው ቀን ካረገ በ10ኛው ቀን ማለት ነው። ትእዛዝም ሰጥቷቸው ከሄደ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ የምናገኘው አንትሙሰ ነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ብሎ የነገራቸውን ስንመለከት ከዚያ በኋላ ቅዱሳን ሐዋርያት በተለይ ቅዱስ ጴጥሮስ እንደበረታ መከራው ለመቀበል እንደተዘጋጀ የክርስቶስን አምላክነት እንደመሰከረ እናገኘዋለን። በተለይ ቅዱስ ጴጥሮስ ከርደተ መንፈስ ቅዱስ በኋላ ሥጋችሁን የሚገሏችሁን አትፍሯቸው የሚለውን ቃል ለመፈጸም በራሱ ፈቃድ ወደ ገዳዮቹ ከተማ በመሄድ እንዲያውም ቁልቁል ዘቅዝቃችሁ እንድትሰቅሉኝ እለምናችኋል በማለት በጥብዓት የሚገደል ሆኗል። ይሄ የሚያሳየን ምንድነው? መንፈስ ቅዱስ የሚያጸና መሆኑ፣ መንፈስ ቅዱስ አጽናኝ መሆኑ፣ መጽንዒ መባሉ ለዚህ ነው። ዛሬም መንፈስ ቅዱስ በእኛ ካለ መንፈስ ቅዱስ እኛ ላይ የሚኖር ከሆነ ለመንፈስ ቅዱስ ቦታ የምንሰጥ ከሆነ መከራ ቢመጣ መከራውን በትዕግስት እንድናልፍ ያስችለናል ማለት ነው እና ዘቅዝቃችሁ እንድትሰቅሉ ይለምናችኋል በማለት በጥብዓት በድፍረት ቅዱስ ጴጥሮስ ይህንን ቃል እንዲፈጽም እንዳውም ለተከታዮቻቸው ሳይቀር ወእመሰ ይትካህለክሙ ተጋደሉ በአሚነ ዚአሁ ነው ያሉ ቅዱስ ጴጥሮስ እንዲያውም እና ኃይል ጽን ከመንፈስ ቅዱስ የሚገኝ መሆኑን በዚህ እንረዳለን። መጽንዒ ይባላል መንፈስ ቅዱስ ማለት ነው። ሌላኛው እንግዲህ ናዛዚ ይባላል። ጰራቅሊጦስ ወይም መንፈስ ቅዱስ የሚያረጋጋ ናዛዚ ይባላል። ቅዱሳን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አርጋለሁ ላርግ ነው ብሎ ነግሯቸዋል። ይህንን ሲላቸው የሐዘን ስሜት ነበር የተሰማቸው። ነገር ግን ኢየሱስ ክርስቶስ ይህንን አውቆ ሐዘን እንደተሰማቸው አውቆ ምንድነው ያላቸው? ዮሐንስ ወንጌል ምዕራፍ 16 ላይ ስንመለከት እስመ እመ ኢሖርኩ አነ ኢይመጽእ ኀቤክሙ ጰራቅሊጦስ፣ እኔ ካልሄድኩ አጽናኝ አይመጣላችሁም፣ የሚያረጋጋ አይመጣላችሁም ብሏቸዋል። ከዚህ በኋላ እንዲያውም ሐዋርያት ተስፋ ስለሰጣቸው በደስታ ነው የተመለሱ። ስለዚህ የሚያረጋጋ ነው። ዛሬም በመከራ ውስጥ ሆነን በልዩ ልዩ ስቃይ ውስጥ ሆነን መንፈስ ቅዱስን የምንጠራ ከሆነ መንፈስ ቅዱስ እንዲመጣልን መንፈስ ቅዱስ ከእኛ ጋር እንዲኖር የምንፈልግ ከሆነ ከመከራችን እንረጋጋለን። ከሐዘናችን ስሜት ወጥተን የተስተካከለንና በደስታ የምንመለስ እንሆናለን ማለት። ስለዚህ መንፈስ ቅዱስ ናዛዚ የሚያረጋጋ ይባላል። መንፈስ ቅዱስ ከሳቲ የሚገልጥ ገላጭ ይባላል። ለሐዋርያት እንደሚታወቀው ቋንቋ ገልጦላቸዋል። በአባቶቻችን በቅዱሳን እያደረ ደግሞ በአበው እያደረ ደግሞ ቅዱሳት መጽሐፍትን እንዲጻፉ አድርጓል። ዛሬም ቢሆን ለቤተ ክርስቲያናችን ቅዱሳት መጽሐፍት እንዲጻፉ ምስጢራት እንዲፈልቁ እያደረገ ያለው መንፈስ ቅዱስ ነው። ይሄ አንዱ መገለጫው ነው። ከሳቲ ገላጭ ይባላል። በተለይ ቅዱስ ጴጥሮስ የሐናንያና የሰጲራን ሥራ የገለጠለት መንፈስ ቅዱስ ነው። እንዲህ ያሉ ጉዳዮችን መግለጥ የሚችል መንፈስ ቅዱስ ካልሆነ በስተቀር ሌላ ኃይል አይሆንም። ስለዚህ መንፈስ ቅዱስ ኃይሉ ምንድን ነው ስንል የተደበቀውን ይገልጣል፣ ምስጢር ያወጣል፣ ምስጢር እንዲገለጥ ያደርጋል። ራሱ መንፈስ ቅዱስ ምስጢር ይገልጣል፣ ምስጢር ገላጭ ነው። ስለዚህ መንፈስ ቅዱስ ገላጭ ይባላል። መንፈስ ቅዱስ መስተፍስሒ ይባላል። የሚያስደስት ማለት ነው። ምን ማለት ነው? ይህ ማለት መከራ ቢመጣ በደስታ የሚለውጥ፣ ለቅሶ ሐዘን ቢመጣ በደስታ የሚቀይር የሚለውጥ ማለት ነው። ቅዱስ ጳውሎስ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ስንመለከት ሐዘንተኞች ስንሆን ሁልጊዜ ደስተኞች ነን ይላል። ይሄ ማለት ምን ማለት ነው? የሚያስደስት ጌታ አለን፣ ደስታ የሚሰጥ ጌታ አለን፣ ደስታን ሁልጊዜ የሚያጎናጽፍ አምላክ አለን። መከራን ሁሉ በደስታ ብንቀበል ያንን መከራ ወደ ደስታ የሚለውጥልን መንፈስ ቅዱስ አለን ብሎ ሲነግረን ቅዱስ ጳውሎስ መከራን ሁሉ በደስታ እንድንቀበል የሚያደርግ መንፈስ ቅዱስ ነው። እንድንቀበል የሚያደርግበት ምክንያት ደግሞ ለምንድን ነው ስንል ከመከራ በኋላ ደስታ አለ። የክርስቶስ ኃይል ስለምናውቅ መከራውን እንተዋዋለን።
መከራውን እንረሳዋለን። በመከራ ውስጥ ሆነን የእግዚአብሔርን ደስታ ያስደስተናል ይላል ቅዱስ ጳውሎስ። ይሄ ማለት መንፈስ ቅዱስ መስተፍስሕ ነው፣ መንፈስ ቅዱስ የሚያስደስት ነው ማለት ነው። በሌላ ደግሞ አባቶቻችን መንፈስ ቅዱስ ምንድን ነው ወይም ጰራቅሊጦስ የሚለውን ሲተረጎም ምንድን ነው ብለው ሲነግሩን ኃጢአትን የሚደመስስ መስተስሪ ይባላል። በካህናት ላይ አድሮ የሕዝብን ኃጢአት የምዕመናንን ኃጢአት የሚያስወግድ ማለት ነው። በተለይ የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ስንመለከት ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል ነው የሚለው። ይቅር ላላችኋቸው ግን አይቀርላቸውም ይላል። ይሄ ማለት ምን ማለት ነው? ካህናት የተሰጣቸው ስልጣን አለ። ያ ስልጣን ምንድን ነው ስንል በመንፈስ ቅዱስ ኃይል የሚሰራ ኃይለ መንፈስ ቅዱስ ያለው የመንፈስ ቅዱስ ስራ የሆነ የሚገልጥልን ማለት ነው። ስለዚህ ኃጢአት የሰራ ሰው ኃጢአቱን የሚወገድለት፣ ኃጢአት የሰራ ሰው ኃጢአቱ ነፃ የሚሆነው፣ ከበደሉ ነፃ የሚሆነው ካህናት የማይሰራ ኃጢአት እግዚአብሔር ይፍታ ሲሉት ነው። ይሄ ኃይል የማን ኃይል ነው ስንል የመንፈስ ቅዱስ ኃይል ነው። ይህ መንፈስ ቅዱስ ኃጢአትን የሚያስተሰርይ በደልን የሚያስወግድ ማለት ነው። መንፈስ ቅዱስ ለቤተ ክርስቲያናችን ምኗ ነው ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታምነውንና እያስተማረችው ያለችው እስከ መጨረሻም በዚህ ጸንታ የምትኖርበት አስተምረዋ ምንድን ነው ስንል ጥቂት ነገሮችን እናንሳ። መንፈስ ቅዱስ ለቤተ ክርስቲያን ኃይሏ መሪዋ። ኃይል እንግዲህ በሁለት ነገር ይገኛል፣ በጸጋም ይገኛል፣ በተፈጥሮም ይገኛል። በተፈጥሮ የሚገኘው ኃይል የእንስሳ ኃይል፣ የሰው ኃይል፣ እነዚህ ሁሉ የመሳሰሉ በተፈጥሮ ይገኛሉ። እኛ ግን የምናገኘው ኃይል በጸጋ የምንቀበለው ኃይል የምንለው ኃይል መንፈሳዊ ነው። እንግዲህ ሶስት ኃይላት አሉ። ኃይል ሰብአዊ አለ፣ ኃይል መልአካዊ አለ፣ ኃይል መንፈሳዊ አለ። እዚህ አሁን እኛ በጸጋ እናገኘዋለን ያልነው ኃይል መንፈሳዊ ነው። ኃይል መንፈሳዊ በጸጋ የሚገኝ ነው። ይሄ ደግሞ ለቤተ ክርስቲያን ኃይሏ ነው፣ መሪዋ ነው። በምን ታገኘዋለች ስንል በጥምቀት የምታገኘው፣ በቁርባን የምታገኘው፣ በሚስጥራት የምታገኘው ኃይል ይሄ የቤተ ክርስቲያን ኃይል ይባላል። ይሄ ኃይል ደግሞ የመንፈስ ቅዱስ ኃይል ኃይለ መንፈስ ቅዱስ ይባላል። ይሄ ኃይል የሚታወቀው ስራ ሲያሰራ ነው። በቅዱሳን በአባቶቻችን በሐዋርያት ላይ አድሮ አግኝተነዋል፣ አድሮ አይተነዋል። በሐዋርያት በተለይ በቅዱስ ጴጥሮስ ስንመለከት የሐዋርያት ሥራ ምዕራፍ 2 ላይ በምንመለከትበት ጊዜ በአንድ ቀን ስብከት ቅዱስ ጴጥሮስ 3000 ምዕመናን እንዳሳመነ መጽሐፍ ቅዱስ ይነግረናል። ይህንን ኃይል የመንፈስ ቅዱስ ካልሆነ የሰው ኃይል ሊሆን አይችልም። ይህንን ጸጋ ከመንፈስ ቅዱስ ካልሆነ በስተቀር በሌላ ሊተካ በሌላ ሊተረጎም አይችልም። ስለዚህ መንፈስ ቅዱስ ካገኙ በኋላ ቅዱሳን ሐዋርያት ኃይለ መንፈስ ቅዱስን ከታጠቁ በኋላ ስራ ሰርተዋል። ያንን ስራ ምንድነው? ገቢረ ተአምራት አሳይተዋል፣ ሞት አስነስተዋል፣ ድዊ ፈውሰዋል። ይሄ ኃይለ መንፈስ ቅዱስ ነው። ዛሬ ቤተክርስቲያናችን እየተጠቀመችበት ትገኛለች። በቅዱሳን በመላእክት በራሱ በመድኃኔ ዓለም በእመቤታችን የተሰየሙ ጸበላት አሉ። በእነዚህ ጸበል ላይ ያለው የመንፈስ ቅዱስ ኃይል ድውይን ይፈውሳል፣ የታመመውን ይፈውሳል። ይሄ ኃይለ መንፈስ ቅዱስ ነው። ወደ ዋናው ስንመጣ ደግሞ ቤተክርስቲያናችን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የምትወለደው በመንፈስ ቅዱስ በኃይለ መንፈስ ቅዱስ። ሚስጥረ ጥምቀትን በምናከናውንበት ጊዜ ወንድ በ40 ቀን ሴት በ80 ቀን በምንጠመቅበት ጊዜ ኃይለ መንፈስ ቅዱስ ባይኖር ኖሮ ከሥላሴ አብራክ አንወለድ። ስለዚህ እንድንወለድ የሚያደርገን ኃይላችን መንፈስ ቅዱስ ነው። ሌላው ደግሞ ሚስጥራትን የሚያከናውንልን መንፈስ ቅዱስ ነው። ሚስጥረ ሥላሴ የተረዳንበትን፣ ሚስጥረ ስጋዌ የተረዳንበትን፣ ሚስጥረ ጥምቀት የተረዳንበትን፣ ሚስጥረ ቁርባን የተረዳንበትን እነዚህን ሁሉ የምናገኛቸው በሚስጥራት ካልበሰልን፣ የሚስጥረ ቤተክርስቲያንን ካላወቅን፣ የትኛው ኃይል ነው የሚለውን ካላወቅን አስቸጋሪ ይሆናል። ለምሳሌ የሚስጥረ ቁርባንን ኃይል ስንመለከት መንፈስ ቅዱስ ነው የሚያከናውንልን። መንፈስ ቅዱስ ካልለወጠልን እኛ ልናውቀው አንችልም። መንፈስ ቅዱስ ስለሚለውጥልን ግን በሚስጥረ ቁርባን ላይ ያለው ኃይል የመንፈስ ቅዱስ ኃይል። ስለዚህ ስጋውና ደሙ የሚለውጥልን መንፈስ ቅዱስ ነው። ከሥላሴ አብራክ እንድንወለድ የሚያደርገን መንፈስ ቅዱስ ነው። በቅባ ሜሮን ላይ አድሮ እንድንታተም እያደረገን ያለው የተለየ
ቅዱስ ዘይት የሚያደርግልን ጸሎታችን መንፈስ ቅዱስ ነው። መንፈስ ቅዱስ ጠቅልል ስናደርገው መንፈስ ቅዱስ ለቤተ ክርስቲያን ኃይሏ ነው፣ መሪዋ ነው። ያለ መንፈስ ቅዱስ ቤተ ክርስቲያን ሥራ አትሰራም። በሌላ ቋንቋ ምን ማለት ነው? መንፈስ ቅዱስ እጅግ የተለየ መሳሪያዋ ነው። በመንፈስ ቅዱስ ሁሉን እናደርጋለን። በመንፈስ ቅዱስ ሁሉን እናከናውናለን። ያለ መንፈስ ቅዱስ ግን ኃይል የለንም። ስለዚህ በመንፈስ ቅዱስ ቤተክርስቲያን መሪዎቿ ትሾማለች። በመንፈስ ቅዱስ ቤተክርስቲያን አገልጋዮቿ ትሾማለች። ያለ መንፈስ ቅዱስ አገልጋይ አይኖራትም ቤተክርስቲያን። ይሄ ማለት ምን ማለት ነው? ከስርዓተ ዲቁና ጀምረን እስከ ጵጵስና እስከ ፕትርክና ያሉ ማዕረጎችንም ስልጣንንም ጭምር ስንመለከት የምናገኛቸው በኃይለ መንፈስ ቅዱስ ነው። ኃይለ መንፈስ ቅዱስ በሌለበት ዲቁና የለም። የመንፈስ ቅዱስ ኃይል በሌለበት ክህነት የለም። የመንፈስ ቅዱስ ኃይል በሌለበት ጵጵስና የለም። የመንፈስ ቅዱስ ኃይል በሌለበት የመንፈስ ቅዱስ ስራ ማከናወን አይቻልም። ስለዚህ መንፈስ ቅዱስ ለቤተ ክርስቲያን ምኗ ነው ስንል መሪዋ ነው። መሪዎቿ አገልጋዮቿ የምታገኝበት የምትሾሙበት ምስጢራትን ሁሉ የምታከናውንበት የምትለውጥበት ኃይሏ መንፈስ ቅዱስ ነው ማለት ነው። እና ለዚህ ደግሞ ቤተክርስቲያናችን በመንፈስ ቅዱስ ላይ ያላት አስተምህሮ ምንድን ነው ስንል ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት ብላ ነው የምታምነው። በመንፈስ ቅዱስ ያላት ኃይል ምንድን ነው? በመንፈስ ቅዱስ ያላት አስተምህሮ ምንድን ነው ስንል ከአብ ከወልድ ጋር እኩል ነው ብላ ታምናለች። መንፈስ ቅዱስ ጌታ ነው፣ ማሕየዊ ነው ብላ ታምናለች። መንፈስ ቅዱስ ኃይሌ ነው፣ መንፈስ ቅዱስ አምላኬ ነው፣ መንፈስ ቅዱስ እግዚአብሔር ነው ብላ ታምናለች ማለት ነው። ለአብ ለወልድ ለመንፈስ ቅዱስ እኩል ምስጋና ታቀርባለች። በመንፈስ ቅዱስ የማትደራደር በመንፈስ ቅዱስ የምትመራ ኃይለ መንፈስ ቅዱስን ተጎናጽፋ የምትኖር ቤተክርስቲያናችን በመንፈስ ቅዱስ ላይ ያላት አስተምህሯ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት የሚለውን አንቀጸ ሃይማኖቷን ይዛ ትኖራለች ማለት ነው። የመንፈስ ቅዱስ ኃይል ከሁላችን ጋር ይሁን። በሐዋርያት ላይ ያደረው መንፈስ ቅዱስ ዛሬም በእኛ ላይ አለና በሐዋርያት ላይ ያደረው መንፈስ ቅዱስ በሁላችን ላይ አድሮብን ይኑር። መንፈስ ቅዱስ የምንቀበል ከሆነ ሥራ እንሰራለን። ለመንፈስ ቅዱስ የምናስቀድም ከሆነ ምስጢራት ይከናወናሉ። መንፈስ ቅዱስ ይችላል ብለን የምናምን ከሆነ መንፈስ ቅዱስ ሁሉ ነገር ያደርግልናልና መንፈስ ቅዱስ ለቤተ ክርስቲያናችን፣ መንፈስ ቅዱስ ለሀገራችን፣ መንፈስ ቅዱስ ለሁላችን ጸጋውን ኃይሉን ጥበቡን ያድለን። ይቆየ